ወልቃይት የማን ነው? አሁን እኛ የብሔር ፖለቲካን ስለማን በቀጥታ ይመልሱልኝ። ማንፌስቷችሁ ላይ በተቀመጠው መሰረት ወልቃይት በሚገርመው ነገር ከጣሊያን ከሊቢያ ወደ ጣሊያን ገባበሳስ ላይ በሮ የመጣው ከፍሎራ ከተማ አንድ የኢህአፓ ባለስልጣን የነበረ ኢህአፓ ሳይሆን እና እሱ ነው እሱ ጋር የተወሰኑ ጥያቄዎች ሲጠይቀኝ ነበረ ካምፓኒ ወልቃይት የማን ነው? አሁን እኛ የብሔር ፖለቲካን ስለማን በቀጥታ ይመልሱልኝ። ማንፌስቷችሁ ላይ በተቀመጠው መሰረት ወልቃይት የማን ነው? እኛ ወልቃይትን በተመለከተ ግልጽ የሆነ አቋማችን ምንድነው መሰለ? የኛ የብሔር ፖለቲካን ስለማይደግፍ 17 አስተዳደሮች ይኖራሉ። አሁን ባለው አወቃቀር ወልቃይት የማን ነው? ወልቃይት ማን ነው የሚለውን አሁን የአማራ ነው የትግሬ ነው ልል አልችልም። ማንፌስቷችሁ ላይ ግን ወልቃይት የአማራ ነው ብላችሁ አስቀምጣችኋል። እሱማ የጎንደር ክፍለ ሀገር ነበረ ነው የምንለው። ስለዚህ ወልቃይት የአማራ ነው ባሁን አወቃቀር። አሁን የአማራ ነው የሚለውንም የትግራይ ነው የሚለውንም ክልሉን ስለማንቀበለው ትግራይ የሚባል ክልልንም አንቀበልም፣ አማራ የሚባልም የለም በእኛ ውስጥ። ማንፌስቷችሁ ላይ ክልሎችን ስታዋቀሩ 17 ክልሎችን እንፈጥራለን ካላችሁ በኋላ አንዱ ክልል እኮ ትግራይ ነው ይልና ትግራይ ግን በህገ ወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል። ማንፌስቷችሁ ላይ ቃል በቃል የተጻፈ ነው ያነበብኩ ያለሁት። ይሄን በተመለከተ የሀፓ ማለት የፈለገው ትግራይ የሚባል ክልል የለም። አሁንም ክልል የሚለውን አውጣው ከኛ ፕሮግራም ውስጥ የለም ያለው በእናንተ አገላለጽ ክፍለ ሀገር ትግራይ ክፍለ ሀገር አዎ ነው። በእናንተ አገላለጽ ልጠቀም ትግራይን ክፍለ ሀገር እንደምታደርጉት አስቀምጣችኋል። ትግራይ ክፍለ ሀገር የሚሆነው ግን አላችሁ ወልቃይትና ጠገዴን ሳይዝ ነው ብላችኋል። አዎ ወልቃይትና ጠገዴ ክፍለ ሀገር የሚሆነው ጎንደር ክፍለ ሀገር በሚለው ስር። ስለዚህ ቀደም ሲል ለመሬት ብሔር አንሰጥም አላችሁ። ለወልቃይትና ለጠገዴ ሲሆን ግን የትግራይ አይደለም ትላላችሁ። ለወልቃይትና ለጠገዴ ብሔር ሰጣችሁ፣ ለሌላው መሬት ነው ብሔር አንሰጥም ማለት ነው። አሁንም እኛ የትግራይም አስተዳደር ነው የጂኦግራፊ ፌደራሊዝምን ስለምንከተል ትግራይ የሚባለው ትግራይ የሚባል ክፍለ ሀገር ወይም ለአገዛዝ የሚመች አስተዳደራዊ ያው ፌደራሊዝምን ስለምንቀበል ምንም እሺ በእናንተ ሐሳብ ልምጣ። ትግራይ የሚባለው ክፍለ ሀገር ነው ካላችሁ ወልቃይትና ጠገዴን ወደ ትግራይ የማታረጉት ለምንድን ነው? እሱም እንደ ሁኔታው አሁን ለምሳሌ መሰጠህ እንደ ሁኔታው ሳይሆን በማንፌስቷችሁ በተቀመጠው መሰረት አንደኛ ርቀት ነው። አሁን ይኸው መሰለህ ወልቃይትና ጠገዴ ለትግራይ ያርቋሏችሁ ለምታስቡ ነው። እሱ ስናመቻቸው አንዱ ቅርበት ወሳኝነት አለ። ወልቃይትና ጠገዴ ህዝብ በትግራይ ክፍለ ሀገር ስር ሆኖ በእናንተ አገላለጽ እናንተ የምትሉትን መብት ኤክሰርሳይዝ ማድረግ አይችልም።